ምናልባት እስኪ ከጠቀማችሁ ይሄን መረጃ ሼር ላድርጋችሁ። ሲም ካርድ ከቴሌ አውጥቼ ለሰው እሰጣለሁ ማለት ወይ ለምታውቁት ሊሆን ይችላል ወይ ለቅርብ ሰው ሊሆን ይችላል ምናምንና ረስቼዋለሁ ኦልሬዲ ያንን አውጥቼ ለሰው መስጠቴን እና ከንግድ ባንክ አካውንቴ ጋር አታች ነው ለካ ያ ሲም ማለት ነውና ትናንትና ብር ትራንስፈር ላደርግ ለሆነ ሰው አካውንትህ በህግ ጉዳይ ተይዟል ይላል። እንዴ ምን አጥፍቼ ነው ምን አድርጌ ነው ብዬ 951 ስደውል አይ እኛ ጋር ምንም የተያዘ የታገደ ነገር የለም አሉኝ። እሺ ብዬ ከዛ አካውንት ያወጣውበት ብራንች ጋር ሄድኩና ስጠይቅ ምን ቢሉ ጥሩ ነው ቴሌብር ተበድረህ የቴሌብር እዳ ነው የያዘብህ አላል የታገደብህ በቴሌብር እዳ ነው የታገደብህ ቴሌብር ተበድረህ አላሉኝም። ስልኩን ስሞክረው አይሰራም እና 5000 ብሬን ቴሌብር በማላውቀው ነገር 5000 ብሬን ከፈልኩ። ከዛ ደግሞ እሺ ከፍያለሁ እና ልቀቁልኝ ብዬ መልሼ ብራንች ቴሌ ሂጄ በቴሌ ብር ብሩ ተላለፈ ማለት ነው ተከፈለ። ከዛ ቴሌ ብር ከከፈልኩ በኋላ መልሼ ሳሳየው ኦኬ አክቲቭ ሆኗል አሁን ተከፍሎልሃል አሉኝ። እሺ ብዬ መልሼ ንግድ ባንክ ብራንች ሲሄድ አሁን መከፈሉን እኛ ሳይሆን የምናረጋግጠው ሄድ ኦፊስ ሄደህ ነው እና ሄድ ኦፊስ 40ኛ ፎቅ ላይ ሄደህ እዛ ጋር ቼክ አስደርገው አሉኝ። መክፈሉ ሳያንሰኝ ጭራሽ ደግሞ መንከራተቱ ማለት ነው። ምን እንዳናደደ ታውቃላችሁ? መክፈሉ አይደለም ደግሞ ጭራሽ ማለት ነው እዛ ወረፋ ጠብቃችሁ ተንከራታችሁ ያንን ደግሞ የታገደውን አካውንት አክቲቭ ለማስደረግ የምትከፍሉት ዋጋ እና ምን ልላችሁ ፈልጌ መሰላችሁ? ተሳስታችሁም ሆነ አውቃችሁም ሆነ ሳታውቁም ሆነ ለሰው ሲም አውጥታችሁ የሰጣችሁ ሰዎች አሳዘናችሁኝ። ተበድረው ሲሙን ይጥሉታል ጉዳያቸው አይደለም። ትናንትና አንዷ እዛው ቴሌብር ላይ ቴሌ ላይ ሄጄ ምን ልትለኝ ጥሩ ነው 36000 ብር ደም እያለቀሰች ከፈለች አለች። አሁን 36000 ብር ደም እያለቀሰች ነው የከፈለች አለች። አስፋችሁታል? ምንም በማታውቁት ነገር ለሰው በተባበራችሁት እናንተ የሰው ብድር ስትከፍሉ አያሳዝንም? እና ተማሩበት፣ ከኔ ተማሩ።